ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? ሳሙሳ ለረመዳን ይቀልልናል። ጊዜና ሰዓት ካለን አሁን ጠቅልለን ብናስቀምጥ ጥሩ ነው። ሳሙሳውን እንደዚህ አቁላል። ይህን እንደዚህ ካደረግን በኋላ ተቋርጦ ነው ከሙን አድርገናል። እዚህ ጋር ደግሞ የድንብላል ቅጠል ፍሬሽ የድንብላል ቅጠል ያጣፍጠዋል። ይሄን ይመስላል። በምስር እና በአትክልት ትንሽዬ ደግሞ ስጋ አለች። ስጋ ላይ ግዴታ ይሄ የድንብላል ቅጠል በጣም ነው የሚጨመረው፣ ያጣፍጠዋል። በጣም ነው የሚያጣፍጠው። ቃሪያ፣ የስጋ መጥበሻ፣ የተቀላቀለ ቅመም እና ከሙናችንን እናደርጋለን። ክሮራችንን እንጨምራለን። አሁን ይህን ይመስላል። እናንተ ሞክሩትኝ። ለረመዳን ጊዜ ያቀልላቸዋል፣ ሰዓታችሁን ያቀልላቸዋል። ይህን ይመስላል እንግዲህ። አሁን ቀላቅዬ ፏርግቼ ጠቅልዬ አሳያችኋለሁ። እስከ መጨረሻው ደህና ሁኑ። እንደዚህ ጠቅልለን ጨርሰናቸዋል፣ ሁሉንም ለየብቻ። እናንተም ለረመዳናችሁ ለ3 ቀን ለ4 ቀን የሚጠቅማችሁን ያህል እንደዚህ ጠቅለል አድርጉና በረዶ ቤት አስቀምጣችሁ የምትፈልጉትን ያህል በየቀኑ እየቀነሳችሁ መውጣት ትችላላችሁ። ያው የኛ ይሄን ይመስላል። እናንተም ስሩ። ደህና ሁኑ።